እናት እኛን ለመውለድ ብዙ ስቃይና መከራ ታሳልፋለች ማለት ነው በጣም ብዙ ስቃይ መከራ ወህነን على ወህን በድካም ላይ ድካምን ከጅምሩ ጀምሮ እየተሰቃየች ህመም አለ ድካም አለ እንዲሁም ደግሞ እኛ ራሳችንን ራሱ ብንለካ ራሳችንን ብንመለከት የሆነ ዕቃ ተሸክመን ምን ሄድ ከሆነ የእግር ጉዞ ወይም ወደ ተለያየ አቅጣጫ ምን ሄድ ከሆነ ያንን መሸከም አቅቶን ከአንድ እጅ ወደ ሌላ እጅ ከዛኛው እጅ ወደዚህ እጅ ያሸጋገርን ነው ምን ሄደው እናት በሆዷ ልጇን ተሸክማ ወደ ቀኝ አታዞረው ወደ ግራ አታዞረው አውጥታ አታስቀምጠው ተሸክማው ትዞራለች ስትተኛም ከሷ ጋር ስትነሳም ከሷ ጋር ስቃዩ ቀላል አይደለም ማለት ከዛ አልፎ ተርፎ ምጥ በሚመጣባት ጊዜ እንደዚሁም በመትወልድ ጊዜ የምታሰማው ስቃይ ማለት ነው የአላህ Subhanahu Wa Ta'ala ሕክማ ደግሞ ምን ያሳየናል ይሁሉ ስቃይ ይሁሉ መከራ ካለፈ በኋላ ልክ ልጁን እንደወለደችው አቅፋ ተስሟለች ደስ ይላታል ትስቃለች ይህች ናት እናት ከዛስ በኋላ ቆሻሻውን እያጸዳች ሁሉን ነገር እያጸዳች ነው እድሜ ልኳን የምትኖረው እስከሚሞት ድረስ ደግሞ የልጇ ጭንቀት አይለቃት ወላጆች እንደዚህ ናቸው